የታል እዛ ቤት አለ። የእፎይን ላኩልኝ ቤተሰብ ከስር ዮኒ ማኛ ላክልኝ ብለዋል በሉት። በሉት ታንኪዩ ኖ እኔ አለው የሚነጋገሩት ሁለቱ እንደሆነ ስለማውቅ እኔ አለው። ሌላ የሚጨመር ነገር የለም። ዮኒ አቤት በቤቱ እንዲገባ ለምን አታደርገው? እኮ በቤቱ እኮ ነው የማወራ። በእሷ ቤት መሰለኝ የገባ አይደለ? በልጅቱ ቤት አይደለም ከውስጥ ናት። ጨርሶ አልገባም የተባለው እኮ በኮስት ነበር። እሷ ለብቻዋ ሆና እናንተን አገናኝታ ለመውጣት ነው እሷ የፈለገችው። እንደዛ ነበር። ቀጠሮውን ያሳዘችው እሷ አይደለች? ይሄን ቀን ብላ እሷ በራሷ ላይፍ ገባች፣ አንተ በራስ እሱ በራሱ ላይፍ ገባ። እናንተ ስትገናኙ እሷ ለመውጣት ነው። አይ በቃ ላክለት። እንደዛ ላክ በሉ። እኔ አላዳላም። ልናወራ አይደለም እኔና ኢምራን የምናወራው ነገር የለም። እነሱ ናቸው ባለ ጉዳዮቹ። የእነሱ ቀጠሮ ነው። እነሱ ነው የሚነጋገሩት። ይምጣ እንሄዳለን። መጀመሪያ ዮኒ ማየ አይ መጀመሪያ የሚባል የለም ብራዘር። ቃ እንዲ ያስፈራኛል። ይምጣ እየመጣ እኮ አይደለም። ቅድም ቤቱን ዘግቶ ፖለቲካ እየሰራ ነበር እና አሁን እንዲመጣ የፈለግ ነው። ይዛ ሆና ከዛ እናወራለን ማለት አልገባኝም። ኢምራን የተፈለገው እነሱ እንዲወያዩ የዋሻቸው ውሸቶች አሉ። እኔ ላውጣው ካልኩ በቃ እናወራለን። እንደዛ ይዘው ሆና እናወራለን። አሁን ኢምራን የፈለግከው ምንድን ነው? አልገባኝም። የፈለግኩት መጀመሪያ እፎይን አስገባ። እፎይ ተብዬውን ገብቶ ነገርኩህ እኮ ከገባ በኋላ የምታዩት ነው። እኔ ኢምራን እንደማልፋታ ታውቃለህ። ግልጽ ነው። በቃ ችግር የለም። አስገባ መጀመሪያ አንዴ እንደምንም ብለህ ለምነህ አስገባ። ላክለት። ኧረ ይገባል። 5 ደቂቃ እያለፈ ነው። ላክለት። ችግር የለም። የ5 ደቂቃ እንዴ 1 ሰዓት ከምናምን ተቀምጦ አልነበር እንዴ? እሱ እኛም ተቀምጠን ስንጠብቀው ነበር እኮ። እሱማ እሷ ቤት የገባ መስሏችሁ ነው እናንተ እኮ አልገባም። ያውቃል በደንብ አድርጎ መስሎት አይደለም ዮኒ፣ በደንብ አድርጎ ያውቃል። አንተም በቤትህ እኛም በቤታችን ብለህ ነው እሷ ቤት ሄዶ የገባው። እሷ ቤት አልገባም። እሷ ቤት ገባ እያልክ እኮ ነው። አሁንም ከእሷ ጋር ነበሩ አይደለ? አዎ የነበረችበትማ እሷ በጠራችሁ አይደል እንደ የተገናኛችሁት? አይዋ። ስለዚህ አንተ ብቻህን ሆነህ አሁን ሂድና ጥራው። በቃ ላክለት። አሁን እየጠበቀ አልኩህ እኮ ንገሩት። እፎይና በሉት ቤተሰብ እፎይና በሉት እዚህ ይላክ። እየታየኝ ስላልሆነ ነው ይቅርታ። እናንተ ይታያቸዋል ካለን ይልካለሁ። እያየሁት ስላልሆነ ነው። ኧረ ላክ በለው። ኧረ ይላክ። ቆይ ያላ ካለሁ የጠሩና ያየውኔ አሁን ተመቶ መያዙ ይልቀቁኝ አይነባ። ቆይና እሱን እንኳን ወላሂ ነው አላየህልም ማለት ነው። እኔ ራሱ ፎሎ አድርጌ ያለው ራሳዬ ስጠብቀህ ነበር። አንተ ራሱ የቅድሙንማ እኔማ በውስጥ ራሱ መሴጅ አደረኩ እኮ በትልቁ ነው። እኔ ቀጥታ አሁን ቅድም ፎሎ አድርጌ ቆይ ላሳይህ። አንድ ጊዜ ፎሎ ያደረግኩህ አንተን ቀድሜ አንተ እሱ ቤት ገብቷል ሲባል እንድታስገባ ፎሎ አድርጌ ያለሁ። ቆይ ላሳይህ። እሺ እኔ ደግሞ ይላኩልህ ላሳይህ። እዚህ ጋር አሁን እሱ ዳዴ ቶሎ ግባ በለዋል። ለምን ዋሻለሁ? ይኸው ሁሱ ኢንቫይት የሚለው ልክ ያለው ያው እኔም ወላሂ ሁለቴ አንዴም ሳይሆን ሁለቴም ልክ ያለው ይኸው ሁለተኛው ደግሞ አድርጌ ያለሁኝ። ሁላቸውም እያዩት ነበር። አሁን እሱን ላክ በለው ቶሎ ዮኒዬ። እኛም ልከናል ግን እንደው አላየህም ይሆናል እንጂ ያው እኛም እየላክን ነበር። ያው ቆይ ላሳይክ። ሶሪ ለእኔማ አላካችሁ ለእኔ ጀስታዎች አንተማ ፎሎ አታገኝም። ለእንትና ተብዬ ነው እንጂ ለዛ ይታያል። ኢንቫይት አድርገው እየቆጠረ ያው ስነካው ተመልከት፣ ስነካው ተመልከት። ያው ተልኮለት ነበር ተልኩለት ሰዓቱን ዮኒ ይሰማል አይደለ? እየላክለት ነው፣ እየጠበቅን ነው እኛ ጊዜያችንን ሰው። እኔ አሁን እሺ እሱን እኮ እያልኩ ነው። እኔ አሁን እያልኩ ያለው ምንድን ነው? ላኩለት አንዴ